የኤንቢኤ ሊግ የዳኞችን ስህተት ለመቀነስና የጨዋታውን ፍጥነት ለመጨመር ሲል ኳስ ከመስመር ወጣች አልወጣች፣ አውት ኦፍ ባውንስ የሚሉትን ወሳኝ ውሳኔዎችን ለመወሰን የሚያስችል የላቀ አርቲፊሻል ኢንተለጀንስ ኤአይ ሲስተምን በይፋ መሞከር ጀምሯል። ይህ አዲስ የኤአይ ሲስተም በስታዲየሙ ጣሪያና ዙሪያ በተገጠሙ ባለከፍተኛ ጥራት ካሜራዎች እንዲሁም በኳሷና በተጫዋቾች አልባሳት ላይ ባሉ ረቂቅ ሴንሰሮች ኮምፒውተር ቪዥን ኤንድ ስፔሻል ትራኪንግ አማካኝነት የሚሰራ ነው። ኳስ መስመር በምትነካበት ወይንም ከተጫዋቾች እጅ ወጥታ ድንበር በምትሻገርበት ቅጽበት ሲስተሙ በሚሊሰከንድ ውስጥ መረጃውን በመተንተን ፍጹም ትክክለኛ የሆነ ውሳኔ ለዳኞች የእጅ ሰዓት ወይንም የጆሮ ማዳመጫ ይልካል። ይህም ከዚህ ቀደም ዳኞች ውሳኔ ለመስጠት ቪዲዮዎችን ደጋግሞ በማየት የሚያጠፉትን ረጅም ጊዜ ሙሉ በሙሉ የሚያስቀይር ነው። ይህ ቴክኖሎጂ በስፖርት ባለሙያዎች ዘንድ ትልቅ አድናቆትን አትርፏል። ምክንያቱም በኤንቢኤ ታሪክ ውስጥ በርካታ ወሳኝ ጨዋታዎች በዳኞች እይታ ስህተትና የተሳሳቱ የአውት ኦፍ ባውንስ ውሳኔዎች ምክንያት የሻምፒዮና ውጤቶች ሲቀየሩ ቆይቷል። አዲሱ ኤአይ ግን የሰው ልጅ የዳኞችን አይን ሊያመልጡ የሚችሉ እጅግ ጥቃቅን መስመር መንጋቶችን ጭምር ያለምንም ስህተት መለየት ስለሚችል በጨዋታዎች ላይ ፍጹም ፍትሐዊነትና ግልጸኝነትን ያሰፍናል ተብሎ ይታመናል። ይሁን እንጂ እንደተለመደው ይህ አሰራር የተወሰኑ ተቋሞችንና ስጋቶችን አላጣም። አንዳንዶች የሰው ልጅ ዳኞች ስህተት ሂውማን ኢረርስ ራሱ የጨዋታው አንዱ ውበትና ድራማ ነበር ሲሉ ይከራከራሉ። እንዲሁም የቴክኖሎጂው ሙሉ በሙሉ ወደ ሜዳ መግባት የጨዋታው ተፈጥሯዊ ስሜትና የዳኞችን ስልጣን በማዳከም ስፖርቱን ወደ ማሽኖች ውድድር ሊቀይረው ይችላል የሚል ስጋት አላቸው። ነገር ግን የኤንቢኤ ኃላፊዎች እንደሚናገሩት ኤአይ የመጨረሻውን ውሳኔ የሚሰጥ ሳይሆን ዳኞች እጅግ ፈጣን እና ትክክለኛ ውሳኔ እንዲሰጡ የሚያግዝ ረዳት መሳሪያ ሆኖ የሚያገለግል ነው። በአጠቃላይ ይህ የኤንቢኤ አዲስ ቴክኖሎጂ እርምጃ የሚያሳየን አርቲፊሻል ኢንተለጀንስ ከዲጂታል ዓለም አልፎ የሰው ልጅ አካላዊ ስፖርቶችና የመዝናኛ ኢንዱስትሪዎችን ጭምር ፍጹም ትክክለኛና ፈጣን ለማድረግ እንዴት ትልቁን ሚና እየተጫወተ መሆኑ ነው። ይህ በስፖርት እና በኤአይ ዓለም የተመዘገበው አዲስ ወቅታዊ መረጃ ጠቃሚ እውቀት እንደጨመረላችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ፎሎ በማድረግ ቤተሰብ እንሆን። ቴንክ ዩ